guys, welcome to my channel. በዛሬ ቪዲዮ አብረን እሁድ ከሰዓት ልናሳልፍ ይሆናል። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ወዳችኋለሁ። enjoy the video። ሰላም ሲሉ እንዴት ናችሁ? ደህና ናችሁ ወይ? በዛሬ ቪዲዮ አብረን እሁድ ከሰዓት አብረን እናሳልፋለን። የሀበር ትራንስፖርት ነው ሰው ባጃጅ ዘን እየሄድን ነው። እዚህ ከጓደኛዬ ጋር ነበርኩኝ እና ይሄ ደግሞ የዲላ አደባባይ እዚህ ከጓደኛዬ ጋር ወደ ኮፊ ሾፕ እየሄድን ነበር። ለመጀመሪያ ጊዜ ነበር ሲሄድ ነው እና እስክንጓጉተን ነበረ። ታዲያ ቆንጆ ነበረ፣ እንዳይደብረን ብዙ ትንንሽ ፐዝሎች ምናምን ነበሩት። ዳይስ ነበረው እዚህ ጋር እንደምታዩት። የይርጋ ጨፌ ቡና ባይዘዌ ከሌሎቹ ቡናዎች የሚለየው ብዙዎቹ ይሄ ነቲና ቸኮሌት የሚባል አይነት ቴስት ሲኖራቸው የይርጋ ጨፌ ቡና ደግሞ ሲትረስ የምንለው አይነት ቴስት ነው ያለው እና እሱ ነው ሞር ዩኒክ የሚያደርገው እና ልክ መቅመስ ከፈለጋችሁ ሞክሩት። ከጓደኛዬ ጋር ዳርት መጫወት ጀመርን። በጣም ቆንጆ ነበር። በጣም ኢንጆይ ያደረገው ነበረ። እሷም በጣም ጎበዝ ነች። ያው እኔም ለክፉ አልሰጥም። ብቻ በጣም ደስ ይል ነበረ። በጣም ኢንጆይ አድርገነዋል። ከሞላ ጎደል ስለ ቤቱ ለማውራት ለተማሪዎች በጣም የሚሆን ቦታ ነው። ተማሪዎች ሄዳችሁ ብታዩት ኢንጆይ ብታደርጉ። እንደምታዩት ከጓደኛዬ ጋር በደንብ ነበር ኢንጆይ ያደረግነው። እሁድ ከሰዓትን በጣም ደስ የሚል ነበር። ጌሙም ደስ ይል ነበር። ኤቭሪ ነገሩ ደስ ይል ነበረ። ብቻ ደስ የሚል ቀን አሳለፍን ምናምን እና ደግሞ ተማሪዎች ሆናችሁ ዲላ ውስጥ የምትገኙ ልጆች እንደኛ እንደዚህ መታችሁ አሪፍ ጊዜ ማሳለፍ ትችላላችሁ ከጓደኞቻችሁ ጋር ሰብሰብ ብላችሁ። የዛሬው ቀን ይሄ ይመስል ነበረ። በሌላ ቪዲዮ እስክንገናኝ ድረስ ባይ፣ ደህና ቆዩልኝ። ሰብስክራይብ ማድረጋችሁን አትርሱ ታዲያ።